ማርኬቱ ላይ ይሄኛው ጃንዋሪ ከሌሎች ጃንዋሪዎች በጣም የተለየ ነው የሚሆነው። ምክንያቱም እንደምታውቁት 2025 ላይ ኤአይ በጣም የተካበደበትና ቢሊዮነሮች ደግሞ በጣም ብዙ ቢሊዮኖችን ኢንቨስት ያደረጉበት ዓመት ነበር። በተለይ ደግሞ 2025 የመጨረሻው ወይም ደግሞ አራተኛው ኳርተር ላይ በጣም ብዙ ቢሊዮኖች ናቸው ኢንቨስት የተደረጉበት። ነገር ግን ሪዛልቱ አልታወቀም። አሁን ጃንዋሪ ላይ ነው የሚታወቀው። ከዚህ በፊት እንግዲህ ስለ ኤአይ በብል አውርተን ነበር። ይሄ በብል እንግዲህ በዚህኛው ሪፖርት ላይ ፖፕ ያደርጋል ወይም ደግሞ አያደርግም የሚለውን በደንብ የምናይ ይሆናል። በጣም ዲሳይሲቭ የሆነ ሙቭ ነው የሚሆነው። ኢንቨስተሮች እንግዲህ እስካሁን ኤአይ ላይ በጣም ብዙ ኮንፊደንስ ነበራቸው። በደንብ ነበር ገንዘባቸውን እያንቀሳቀሱ ኢንቨስት እያደረጉ የነበሩት ኤአይ ላይ የሚሰሩ ካምፓኒዎች ላይ። ይሄ እንግዲህ ምን ያክል ትርፋማ እንደሆነ በዚህ በጃንዋሪ ወር ካምፓኒዎች የአመታዊ ሪፖርታቸውን ሲያወጡ ይታወቃል። እንደምታውቁት እንደ ናስዳክ ያሉ ኢንዲሲሶች እና እንደ ኤንቪዲያ እና እንደ ፓለንቲር ያሉ ደግሞ ኤአይ ላይ የሚሰሩ ስቶኮች ፕራይሳቸው ታይቶ በማይታወቅ ሁኔታ ኢንፍሌት አድርጓል። ይሄኛው እንግዲህ ሪፖርት ሲመጣ ያረጋጋቸዋል ወይም ደግሞ ጭራሽ ኮንፊደንስ ይጨምርና በደንብ ፑሽ እንዲያደርጉ ያደርጋቸዋል። ኢንቨስተሮች ፋይናንስ ላይ ያላችሁ እንደዚህ ከማርኬቱ ጋር ዲል እያደረጋችሁ በብል ምን እንደሆነ የማታውቁ እዚህ ጋር ቪዲዮ ሰርቼላችኋለሁ። እሱን ገብታችሁ እዩት። ተጨማሪ ደግሞ እንደዚህ አይነት ነገሮች ላይ ኢንተረስት ካላችሁና ያን ጆይን አድርጋችሁ ኮርስ ወስዳችሁ መስራት የምፈልጉ ከሆነ ሁለተኛ ላይ ሜንሽን ያደረኩላችሁ ቪዲዮ ገብታችሁ እዩት። እና ደግሞ ዛሬ ጃንዋሪ 1 ነው። እንኳን አደረሳችሁ።